አለይኩም ወራህመቱላሂ ወበረካቱ። ድንች በጣጣ በላሉን ያጣ ወደ እኔ ይምጣ የሚባለው እስቲ ዛሬ ናፍቆኝ ማለት ነው። ምርጥ ድንች ነውና ምግብ ሲሰራ ምናምን ነገር ቡን ይላል እንዲህ ማለት ነው። ሊበላው ጾም ነው። አሁን አልበላም እንደ ብዬ የኢትዮጵያ መጥምጣ አለ። ይሄ መጥምጣ የበርበሬ ነው። ይሄ መጥምጣ ነው፣ የኢትዮጵያ ነው፣ ከኢትዮጵያ የመጣ ነው። እሺ ቆይ አያችሁ ምን አባቱ ነው የሚጨልመው? ይሄ ስልኬ በቃ ተበላሽቷል ማለት ነው። አያችሁ ላስኩት ድንቹት እንፋሎት ራሱ እየወጣው ነው። በጣም ምርጥ ነው። አሰኘኝ በላውት ምጥማን ጨምርበት። ይሄ ሁሉ ካረኩበት ይገለኛል። በጣም ያቃጥላል። ያቃጥላል። አላችሁት እና በጣም ይጣፍጣል። ማሻአላህ በሉ እየበላችሁ ወላሂ አያስበላኝም። በጣም ነው የሚያቃጥለው። እናንተ ግን ምጥምጣ የሚያቃጥለው ጨው ከበዛበት ጨው በዝቶበታል ማለት ነው። በጣም ነው የሚያቃጥላችሁ። ውሃ ያስፈልገዋል። እናንተ በጣም ነው የሚያቃጥለው። ብስሚላ በጣም ነው የሚያቃጥለው። አንጀቴ ተቃጠለ። እውነትም ጨው ከበዛበት ነው የሚያቃጥለው ይባላል። ጨውማ አለበት። የሚያቃጥሉም ደግሞ በጣም ነው። በነገራችን ላይ ስሁር ነው የሚበላው ያለሽ ወላሂ ያቃጥላል። አሁን እስቲ ማን ተቃጣይ ያለኝ ጩጋራ መጥፎ ጩጋራ አለብኝ። ለምን በዛውበት እስቲ እርጉዝም እኮ ትኖሪያለሽ። መዳም ቅመም መዳም ቤት ካለ ማለት ነው ቀላል ነው መስበራ። እንግዲህ አንዳንዱ ድንች ዋው ይላል። አሁን ይሄ ፍስፍት አለ ነው። ማን ተቃላይ ያለኝ እስቲ እና ምን ልላችሁ ፈልጌ ነበረ ዛሬ ሴትዮዬን ዘይት በሉት ሰምላም ዘይትም አንድ ነውና የሆነ እንትን ተምር የሚደፍቁት የለም ሆነ ዱቄት አድርጎ የወተት ዱቄት አድርጎ ምናምን እሱ ሊሰራ ሳምላ አግሊ ያለችን ቅቤ ማለት ነው። ይሄ የነሱን ቅቤ ከዛን አግዬ እንትን ሲል ሳህኑ አምልጦኝ በሷ ላይ ተፈናጠረ ማለት ነው። የነሱ እጅ ቀይ ነው ታውቃላችሁ። ቀይ ነው ያደረጋት። ምን አደረገችበት ቶሎ ብላ ዱቄት በዱቄት እንትን እሽት አደረገች።